አርሰናል በኤቤሬቺዜ ምርጥ ጎል አማካኝነት የሊጉ መሪ መሆን በድጋሚ ይችለዋል። ሰላም ዩቲዩብ እንዴት ናችሁ? በሌላ ቪዲዮ ተገናኝተናል። ትናንት አርሰናል ኒውካስልን በሜዳው 1-0 ማሸነፍ ችሏል። ጥሩ ማሸነፍ ነው የሚባለው። ስለ ጨዋታው ዲቴይል ነገሮች እንነጋገራለን። ነገር ግን ያሉበትን ሁኔታ ስትመለከቱት አርሰናል ይሄ ጨዋታ ካሉትም ጨዋታዎች ውስጥ ከባድ ከሚባሉት ከቀሩት ውስጥ በግንባር ቀደምነት ቢጠቀስ ችግር ሊሆን አይችልም። ምክንያቱም የኒውካስል እንኳን ያሉበት ፎርም ጥሩ የሚባል ባይሆንም ነገር ግን ለአርሰናል ፈታኝ ይሆናል ተብሎ የታሰበ ፊክስቸር ነበረ። ፈትኖታል ማለት ይቻላል። ለመናገር ግን ጨዋታውን 1-0 በሆነ ውጤት ነው ማሸነፍ የቻሉት። ማንቸስተር ሲቲን ለጊዜውም ቢሆን በ3 ነጥብ በልጠውት ሲቲ ተስተካካይ ጨዋታ እያለው አንደኛ ላይ መቀመጥ ችለዋል። ደግሞ ጥሩነቱ ምንድነው ለአርሰናል ሲቲ ገና ሰኞ እስኪጫወት ድረስ ሌላኛውን ጨዋታ ከፉልሃም ጋር ቀድሞ ያደርጋልና ፖል መርሰንን ሰምታችሁት ከሆነ አርሰናል ያሉበትን መንገጫገጮች እንትን ካለ በኋላ ፉልሃምን የሚያሸንፍ ከሆነ ግን ዋንጫውን ያነሳል አለ። እንግዲህ እሱ ፉልሃም አልቲሜት የመጨረሻው ተጋጣሚ ይሆናል ብሎ በማሰብ ማለት ነው። ፕሪሚየር ሊግ ላይ ማቴማቲክሊ የሚያስኬድ አይደለም፣ ግን በቃ ስቴትመንት ዊን ይሆንና አርሰናል ወደ ዋንጫ ይደርሳል የሚል ሀሳብ ነው ያነሳው። ዞረም ቀረ ያንን ጨዋታ ሳንቆጥር አሁን ላይ ለጊዜውም ቢሆን ትናንትና ማንቸስተር ሲቲ ፋይናል ሰሚፋይናል ነበር የተጫወተው ወደ ፋይናል ለማለፍ ከሳውዛምፕተን ጋር በኤፍኤ ካፕ ሶስቱን አሸንፎ ሌላ ዶሜስቲክ ትሬብል ሊሰሩ የሚችሉበትን እድል ባመቻቹበት ምሽት ነው አርሰናልም ማሸነፍ የቻለው። የሚገርም ጨዋታ ነበረ፣ ለመምረጥ እና ለማየት የሚያስቸግር ማለት ነው። ፕሪሚየር ሊግ ስለሆነ ያው ፕሪሚየር ሊግን ፕራዮሪታይዝ ማድረግ የተለመደ ነገር ስለሆነ እና ጨዋታውንም ኮንቴክስቱን ከመረዳት ይሄንን ወደ ማየት ብዙ ሰው ያመዝናል ብዬ አስባለሁ። ወይ በተለያዩ ስልኮች ሁለቱንም ጨዋታ ካልታየ በስተቀር መምረጥ ካለ አርሰናልን ጨዋታ መምረጥ ግድ ሊሆን ይችላል። ሳውዛምፕተን በጣም ፎርም ላይ የነበረ ቡድን ነው። ማንቸስተር ሲቲ 2-1 ነው ማሸነፍ የቻሉት። ዶሜስቲክ ትሬብሉን ለማንሳት አሁን የቀረቡበት እየሆነ መጥቷል። አንድ ዋንጫ አሳክቷል ካራቦ ካፕ። አሁን ፋይናል የሚደርሱት ከቼልሲ ጋር ወይ ከቼልሲ ተጋጣሚ ጋር ነው አይደል? ስለዚህ ሁለቱን የሚያነሱ ከሆነ ፕሪሚየር ሊግ በእጃቸው መሆን የሚችልበት አጋጣሚ አለ። የሁለቱንም የማሸነፍ ሂደትና ጥራት ወይም ደግሞ እያሸነፉ ጎል የማግባት ሂደትን ብቻ የሚጠይቅ ስለሆነ በጥሩ ሁኔታ ላይ እንዲገኝ አድርጎታል። አርሰናል ግን የባለፎቹን ጨዋታዎች ሲቸገር ስለነበረ ከማሸነፍ እየራቀ ስለነበረ ፍራስትሬሽኑ በደንብ ትልቅ ስለነበረ ይህን ጨዋታ ማሸነፋቸው ጥሩ ወደ ትራክ የሚመልሳቸው ነገር ነው። ምክንያቱም ትዝ የሚላችሁ ከሆነ ካራቦ ካፕስ ፋይናሉ ሲሸነፍ የሚደርስበትን ይሄ ሳይኮሎጂካል የሆነውን ነገር ብዙ ሰው እንዴት ነው ዝቅ አድርጎ ነበር የተመለከት ማለት ሁላችንም። አርቴታም ለሁለተኛ በረኛው እድል እስከ መስጠት ያደረሰው ወይም ደግሞ ከዛም በፊት ሲጫወት ስለነበረ ይጫወትና የሆኑ ይሁን ብሎ ነበረ ያስገባው። ግን ያ ሂደት ነው አሁን ዞሮ ዶሚኖ ኢፌክት ኖሮት አሁን ላይ ጭራሽ እየጎዳቸው ያለው። ምክንያቱም ዶኮ የሰጠው አስተያየት በጣም ይገርመኛል። ከጨዋታው በፊት እሱ ጨዋታ ላይ ምንድን ያለው ይህን ጨዋታ የምናሸንፍና ዋንጫውን የምናሳካ ከሆነ ለአርሰናል ጥሩ ፓንች ነው የምንሰጣቸው ብሎ ነበር እና ይህን አስተያየት አሁን ብዙ ሰው ከቁብ የቆጠሩ አይመስለኝም በጊዜው። ምክንያቱም ካራቦ ካፕ ፋይናል ነው። ስለዚህ ይህንን ጨዋታ ብትሸነፍ እንደ ትልቅ ዋንጫ አርሰናል ላይ የሚያደርሰው የስነልቦና የሆነ ጉዳት ብዙ አይታየንም የሚል አስተያየት ነበረ። ነገር ግን አርሰናል ዋንጫ ካነሱ የቆዩበት በተለይ ደግሞ ይሄ ቲም ኦርጋናይዝድ ከሆነ በኋላ እንደዚህ ከተሰበሰበ በኋላ ደግሞ ለዋንጫ ሲደርሱ አሁን በጥሩ ፎርም ለመጀመሪያ ጊዜ የሆነበትም ጊዜ ነበር። ስለዚህ ያንን አለማሸነፍ ልጆቹን ራሳቸውን ዳውት እንዲያደርጉ ከዛ በኋላ ለሚኖሩ ጨዋታዎች የሚኖሩ የራሱ የሆነ ኢፌክት እንዳለ በደንብ ያስመለከተን ነው። ከዛ በኋላ አርሰናል ለተቸገረ መመልከት ችለን ነበረ። ትናንት ማሸነፉ ታዲያ ያንን ሁሉ ነገር እግር ኳስ ላይ ማሸነፍ ያለፉትን ነገሮች በሙሉ እንደው ታክቲካል ቴክኒካል የሆኑትን ነገሮች ሙሉ በሙሉ የሚቀርፍ ባይሆንም ግን ስነ ልቦናዊ የሆኑትን ችግሮች ግን በተወሰነ መልኩ ሊገፍ ወይም ደግሞ ሊቀርፍላቸው በሚችል መልኩ ነበረ ጨዋታውን ማሸነፋቸው የጠቀማቸው ብዬ አስባለሁ። የሚቀጥሉትን ጨዋታዎች የምናየው ይሆናል። ሄክቲክ የሆነ ተደራራቢ
ስኬጁል አለባቸው። በእርግጠኝነትም አሁን የቻምፒየንስ ሊግ ጨዋታ አለ፣ ቀጥሎ ፕሪሚየር ሊግ አለ። አሁን የበለጠ ኤግዞስትድ የሚሆኑበት ታይም ነው እና ስለ ጨዋታው አንዳንድ ነገር እንበል። እኔ ጨዋታው ሲያልቅ ያሳዩትን ሪያክሽን የተጫዋቾቹን አይቼ እንዴት እንደተጋደሉ መመልከት ትችላላችሁ። እና ለዋንጫው አለን እንፈልገዋለን፣ ይህን ዋንጫማ ማሳካት እንፈልጋለን የሚል አይነት ኢምፕሬሽን ያለው ወይም ደግሞ እንደዚህ አይነት ነገር ይፈጥራል አይደል ሰው ላይ። ነገር ግን የታየኝ አንድ እኔ ኔጌቲቭ ሳይዱን ልንገራችሁ። በጣም ጥሩ ነው። በተለይ ሰከንድ ሃፍ ያሳዩት ዴዲኬሽን አስገራሚም ስለነበረ እሱን ልናደንቅ ይገባል። ነገር ግን እንደዚህ እግራቸው እስኪደክም ድረስ የነ ኦዴጋርድ የሌሎቹንም ሁኔታ ስትመለከቱት አንድ ኢሜጅ እየተመለከትኩ እንደውም ሁሉም ተኝተዋል በሚባል ደረጃ ነው ድክም ያላቸው እና አርሰናል ይሄ እንዳይሆን ማድረግ የሚችልባቸው የራሱ የሆነ አጋጣሚ ሊፈጥር ይገባው ነበረ። ጨዋታው ላይ በተለይ ፈርስት ሃፍ እንደነበራቸው ኮምቢኔሽን እንደነበራቸው ጥራት ፋይናል ሰርድ ላይ የነበረውን አጋጣሚ መጠቀም ግን በጣም የጎደላቸው ሆኖ ነበር ማለፍ የቻለው እና እሱን እድል መጠቀም ግዴታ ነው። በቃ አሁን እንደዚህ አይነት እግር ኳስ ላይ አንድ በነጥብ ነው የሚበላለጡ፣ በነጥብ ብቻ አይደለም የሚበላለጡት። እኩል ቢሆኑ ጎል ሊለያቸው ይችላል እና ጎል አስፈላጊ ነገር ነው። ግን መጀመሪያ ከሲቲ ጋር ሲቲ ላይ ፕሬዠር የምታሳድሩበት በማሸነፍ ነው። ማሸነፉን ትክክል ነው እንቀበላለን። ማሸነፍ ነው። በቃ ስታሸነፉ ነው ፕሬዠር የምታሳድሩት አንድ ቡድን ላይ። ትክክለኛ በጣም ትክክል የሆነ ሀሳብ ማለት ነው። ግን ማሸነፋችሁ ደግሞ እየተረጋገጠ ለማሸነፍ ትሄዳላችሁ። ግን እድሎች ሲመጡ ግን በጣም ሩትለዝ ነው መሆን ያለባችሁ። መጨረስ መቻል አለባችሁ። ቶሎ ቶሎ ድሎችን ማስቆጠር አለበት። ምክንያቱም ኮንቴክስቱ እንደዛ ስለሆነ ማለት ነው። ጎል የሚፈልግበት ሂደት ላይ የተደረሰበት ሰዓት ስለሆነ በነጥብ እንኳን በልጦት ቢሆን ማሸነፍ ላይ ትኩረት ማድረግ ይቻላል። አሁንም ማሸነፍ ተቀዳሚ ነገር ነው። ግን ጎል መቆጠር የነበረባቸው ሞመንቶች ነበሩ። እሱን አላደረጉም አርሰናሎች እና አንዳንድ ሞመንቶች ሃየር አፕ ዘ ፒች በተለይ ሃቨርስ እያለ ፕሬሲንጋቸውም ጥሩ ነበረ። የሚኖሩትን እድሎች ኦዴጋርድ በጣም ፋንታስቲክ የነበሩ ተጫዋቾች ነበሩ እዚህ ጨዋታ ላይ። ነገር ግን እሱን አልተጠቀሙ። ሰከንድ ሃፍ አርሰናል ሪትሪት አድርጎ ወደኋላ ነበር እንትን ለማለት ሲፈልጉ የነበረው እና አሁን ያነሳሁት ሀሳብ ምንድን ነው? በጣም የመድከም እንትን ይታይባቸዋል ሲስተሙ ላይ አሁን ጥያቄ ለማንሳት እንድንችል ነው። ምክንያቱም አርሰናል በጣም ኢነርጂያቸውን አሁን መጨረስ የሌለባቸው ታይም ነው። ምክንያቱም ገና ብዙ ፊክስቸር ይቀራል እያልኩኝ አይደለም፣ ግን ወሳኞቹ ሳምንታት ላይ ስለሆኑ ያሉት እዚህ ጨዋታ ላይ እንደዚህ ያላቸውን ከሰጡ የቻምፒየንስ ሊግ ወሳኝ ምዕራፍ ላይ ነው ያሉት። አሁን ከአትሌቲኮ ማድሪድ ጋር በዋንዳ ሜትሮፖሊታኑ የሚጫወቱት ጨዋታ ማለት ነው። ሲሞኔ ብዙ ተጫዋቾችን አሳርፎ ቻምፒየንስ ሊግ ላይ ያላቸውን ርቀት ወደ ፋይናል ለማድረስ ከተቻለም ዋንጫውን ለማንሳት በሚደረገው ሂደት ላይ እያሳረፈ ይገኛል። ምክንያቱም የቻምፒየንስ ሊግ ቦታው ብዙ የሚያሰገው አይደለም፣ ለዋንጫ የሚጫወትን ቡድን አይደለም። ስለዚህ ወሳኝ የሚባሉትን ሰዎች ቢያሳርፍና ለአርሰናል ጨዋታ ዝግጁ ቢያደርጋቸው አይገርምም። አርሰናል ግን እንደሱ አይነት ቅንጦት ላይ አይደለም ያለው። ይበልጥ ተጫዋቾችም እየተጎዱበት ባለበት ሰዓት እንደዚህ አይነት ቅንጦት የለም። ስለዚህ ተጫዋቾቹን በማሰለፍ ፕሪሚየር ሊጉንም ቻምፒየንስ ሊጉንም አሁን አርሰናል ግራ በሚያጋባው ሁኔታዎች ነው። አሁን ፕሪሚየር ሊጉን ፕራዮሪታይዝ አድርጌ እቀጥላለሁ እንዳይል ከቻምፒየንስ ሊግ አልተባረረም። ቻምፒየንስ ሊግም ወሳኝ ምዕራፍ ላይ ነው የደረሰው። ወደ ፋይናል ሊደርስ የሚችልበት እድል ከአትሌቲኮም በላይ ለአርሰናል አለው ብዬ አስባለሁ። እንደ ፐርፎርማንስም እንደ ቡድንም ስትመለከቱት እና ሁለቱም ላይ ወሳኝ የሚላቸውን ተጫዋቾች የማሰለፍ ግዴታ ካለበት በተለይ ጉዳት እንዲያጠቃው ከሆነ እንደዚህ ደግሞ በየጨዋታው ያላቸውን ኃይል በሙሉ እየሰጡ ከሆነ እንዴት ይዘለቃል? እና ከሁለቱም ያጡ ሊያደርጋቸው ይችላል አይችልም የሚለው ነገር ጥያቄ የሚፈጥር ነው። እና ማንቸስተር ሲቲ ለምንድን ነው ሲስተሙ ስትመለከቱት እንደዚህ ተጫዋቾቹን ፍሬሽ የሚያደርግ ነው? ሮቴሽን ምናምን ብያለሁ ከዚህ ቪዲዮ በፊት መሰሯቸው ላይ ትክክለኛ ሀሳብ ነው። እሱም ግን ሲስተሙ ራሱ ያንን የሚፈቅድ ነው። የአርሰናል ተጫዋቾች በጣም ፊዚክሊ ኤግዞስትድ እየሆኑ ያላቸውን በሙሉ እስከ ደም ጠብታ ድረስ እየሰጡ መቀጠላቸው ችግር ሊፈጥር ይችላል። ጥሩ ሀሳብ ሊሆን ይችላል። ነገር ግን ኢን ደ ሎንግ ራን የሆነ የሚፈጥርባቸው የሆነ መጥፎ ነገር ሊኖር ስለሚችል ማለት ነው። እና ምንድን ነበር ሳስብ የነበረው አርሰናል ሪትሪት የሚያደርግ ከሆነ ወደኋላ ለማፈግፈግም የሚያስብ ከሆነ ለምሮ ኳሱንስ መያዝ የማያስቡት ማለት አንዳንዴ ከኳስ ጋርም መከላከል አሁን ኦልድ ፋሽን ሀሳብ ልትመስል ትችላለች። ጋርዲዮላ ነው አይደል የሚለው ኳሱን መቆጣጠር በራሱ
ከኳስ ጋር መከላከል ነው፣ አለመስጠት በራሱ ለተቃራኒ ቡድን ማለት ነው። ስለዚህ አርሰናል ኳሱን እያጡ በጣም እንደዚህ ዴማንዲንግ እንዲሆን ራሳቸውን ይበለጠ አጋልጠው እንዲሰጡ ፊዚክሊ እንዲዳከሙ የሚሆንበት ሲስተም የአርቴታ ችግር ይሆን እንዴ ብዬ ጥያቄ እንዳነሳ ብቻ በጣም ሪሰርች መደረግ የሚገባው ነገር ነው። የሆነ ስታትም ፈልጎ ቁጥራዊ መረጃዎችንም ይዞ መምጣት ሊያስፈልገው ይችላል። ነገር ግን መድከማቸው ግን በጣም የሚታይ ነገር እንደነበረ መመልከት ትችላላችሁ። ትናንትና ከኦፕን ፕሌይ አይደለም ጎል የተቆጠረው፣ ከሴት ፒስ ነው፣ ከኮርና ነው። ኮርናውም የተቆጠረበትን መንገድ ስትመለከቱት በአጋጣሚ የመጣ ነገር እንዳልሆነ፣ ኒውካስሎች በጣም ረጃጅሞች ናቸው። ፖፕም በጣም ጥሩ በረኛ ነው። ስለዚህ ረጃጅም ኳሶች ዴሊቨር ቢደረጉ ሃንድል ሊያደርጉ ይችላል ኳሱን። በጣም በጥሩ ሁኔታ ነበር በመሬት አጫጭር ኳሶችን ተቀባብለው ጎሉ እንዲገኝ የሆነው። ከዛ በፊት በአንድ ወይ በሁለት ወይ በ3 ደቂቃ ልዩነት ውስጥ 2 ሙከራዎች ተደርጓል። በተመሳሳይ ኤዜ ጋር ሳይደርስ ኳሱ አንዱ የወጣበት አለ፣ አንዱ ደግሞ ኤዜ ራሱ መጥቶት ለጥቂት ኦፍ ታርጌት የሆነው ኳስ ማለት ነው። ሶስተኛው ሙከራ ነው እንግዲህ ኤዜ ሞክሮት ጎል መሆን የቻለው እና ኢንትረስቲንግ የሆነ ፓተርን ነበር የነበረው። ነገር ግን የሚገርማቸው አርሰናል አሁን 17 ኮርነር አግብቷል በአንድ ሲዝን 17 ኮርነር ያገባ የመጀመሪያው ቡድን እንዲሆን ሆኗል በዚህ ሲዝን ራሱ እና ካገባቸው 17 ኮርነሮች መካከል ሁለቱ ሾርት ኮርነሮች ናቸው እና ሁለቱም ደግሞ የገቡት የሚገርማችሁ ከኒውካስል ጋር የነበራቸው ጨዋታ ላይ ነው እና ይሄ በጣም ኢንተረስቲንግ ነው። ሾርት ኮርነሮቹ ሁለቱም የተሞከሩት የገቡት ኒውካስል ላይ መሆኑ የበለጠ እንዲገርማችሁ ያደርጋል። አርሰናል ክሬቲቪቲው ላይ ችግር እንደነበረ እና በተለይ አጠቃላይ የነበራቸውን ፖሴሽኑንም ስትመለከቱት ኳሱን ሰጥተው እንደነበር መመልከት ትችላላችሁ። እኔ ቅድም ያነሳሁት ሀሳብ ላይ ዝም ብዬ አይኔ ብቻ የነገረኝ እንዳልሆነ ሊያረጋግጥ የሚችል አንድ ፋክት አለ። አርሰናል ጨዋታውን ሲጨርስ በ45 ለ55 ፖሴሽን ሆኖ ነው 55 የነበረው ማን ነው? ኒውካስል ማለት ነው። ስለዚህ ይበለጠ ኳሱን ለቀውላቸው እንደነበር በተለይ ሰከንድ ሃፍ ማየት የምትችሉት ነገር ነው እና አርሰናል ሊበለጠ ከኳስ ጋር መከላከሉን ይበለጠ ቢያጠነክሩ ጥሩ ይመስለኛል። ፊዚክሊ እንደዚህ ኤግዞስትድ እየሆኑ በሄዱ ቁጥር ቻምፒየንስ ሊግም ላይም እዚህም ላይም የበለጠ መዳከም እንዳይፈጠር ማለት ነው። አርሰናል እንዳልኳችሁ ቅድም በሲንግል ፕሪሚየር ሊግ ካምፔን 17 ያገባው የመጀመሪያ ቡድን ሆኗል። ኦልድሃም፣ ዌስት ብሮም እና አርሰናል ራሱም ከዚህ በፊት 16 ኮርናዎችን ማስቆጠር ችለው ነበር። ትናንትና አርሰናል 17ኛ ጎሉን ማስቆጠር ችሏል። ይህም ታሪክ ነው ማለት ነው። ከኦፕን ፕሌይ ደግሞ በአንድ ሲዝን ትንሽ ጎል አስቆጥሮ ንጻሬውን ስትመለከቱ ትንሽ ጎል አስቆጥሮ ዋንጫ የሚያነሳ ቡድንም ሊሆን ይችላል። አሁን ባለው ከረንት ሁኔታ አርሰናል 1.15 ነው ሬቱ ማለት ነው። ሎስት ስኮሪንግ ነው ከኦፕን ፕሌይ። ሁለተኛው ማን ዩናይትድ ነው በ1992/93 1.17 የነበረው። ሌስተር 2015/16 1.21 ሶስተኛ ነው። ብላክበርን 1.24 በ1994/95 የነበራቸው ሪከርድ ነው ትልቁ የሚባለው እና አሁን አርሰናል ከረንትሊ 1.15 ነው። የቀሩት 4 ጨዋታዎች ናቸው። ስለዚህ የሚያገባቸው ጎሎች አሁን እያነሱ ይሄዷል ከኦፕን ፕሌይ እና ዝቅተኛ ከኦፕን ፕሌይ ያስቆጠረ ቻምፒየን የሚሆንበት እድሉ እየሰፋ ይገኛል። ትናንትናም እንደዚህ ደግሞ ኮርነር አግብተው ብዙ ጨዋታዎችን ያሸነፉባቸው መንገዶች ስላሉ ማለት ነው እና ይሄኛው ሌላ ስታትስ ነው በጣም የሚያስገርመው የነበረው ከአርሰናል። ዳቪድ ራያ 16ኛ ክሊንሺቱን መያዝ ችሏል። አሁን ገና 4 ጨዋታ ይቀረዋል። ከዚህ በፊት 2024/25 13 ክሊንሺት ነበር የነበረው፣ የእሱን አሻሽሎታል። 2023/24 16 ክሊንሺት ነበረው። አሁን ላይ 4 ጨዋታዎች በእጁ አሉት። አሁንም የአመቱ ምርጡ በረኛ ሊባል የሚችልበትን ነገር እየተመቻቸለት በጥሩ ሁኔታ ፐርፎርም እያደረገ የሚገኝበት ሁኔታ ነው የሚገኘው። ሌላው በጣም አስገራሚ ፐርፎርማንስ የነበረው ጎሉን ስለ ኮርናው እያወራው ስለሆነ የኤዜ ፐርፎርማንስ በጣም ጥሩ የሚባል ነበረ። ሌፍት ዊንግ ሆኖ ነበር የተጫወተው። ወደ ኢንሳይድ ወይም ደግሞ ከክንፉ
ወደ መሀል እየመጣ እንደፈለገ ሮም እያደረገ እንዲጫወት እድል የሚሰጥ ነበረ እና ኤክስ ፋክተር አለው እሱ ልጁ በጣም የሚገርም ታለንት የሆነ ተጫዋች ነው። እንደዚህ አይነት ሞመንት ላይ ሊደርስላችሁ የሚችል ተጫዋች አርሰናል አለው ከተባለ ኤዜ በጣም በጥራት ነበረ ሲጫወትም የነበረው እና አንድ ሞመንት ነው አሁን ትናንትና አርሰናል የፈለገው። እሷንም ሞመንት አገኛት፣ አስቆጠራት። ቴክኒኩ በጣም አስገራሚ ነው። ከነ ኦዴጋርድ ጋር የነበረው ጥምረት በጣም ጥሩ ነው። ኦዴጋርድ ትናንትና ያለውን በሙሉ አንጠፋጥፎ ሰጥቷል ማለት ይቻላል። እኔ ኦዴጋርድ አርሰናል ቻምፒየን የሚሆን ከሆነ እነ ኦዴጋርድ የነበራቸውን ኮንትሪቢዩሽን ዘንግቶ በሙሉ አሁን ላሉት ተጫዋቾች ክሬዲት መስጠት ብቻውን ተገቢ ስላልሆነ እነ ኦዴጋርድ ትናንት በነበራቸው አይነት ፐርፎርም ሲያደርጉ ስትመለከቱ ደስ ይላል እና በጣም ያለውን ሁሉ ለመስጠት እየሞከረ ነበር። አንዳንድ ሞመንቶች ነበሩ የአርሰናል ይሄ መስል ሜሞሪያቸው እንግዲህ ወደፊት ፕሮግረስ ማድረግ ላይ ችግር እንዳለባቸው ታውቃላችሁ። ብዙ ጊዜ ያለው ሴንትራል ኢንፊልትሬሽን ፕሮግሬሽን ምናምን የሚሉ ሀሳቦችን ተናገር ያውቃለሁ። ዴክላን ራይስም የሆነ ኳስ አይታችሁ ከሆነ ድሪብል አደረገው ሄደና መምታት በቃ ፋይናል ሰርድ ሹት የሚፈልግበት ቦታ ላይ ድጋሚ ድሪብል ሊያደርግና ኳሱን ይቀማል። ጸጸቱን ትመለከቱታላችሁ እና አርሰናል ጭንቅላታቸው ተጫዋቾቹ ዋየርድ የሆነበት መንገድ በአርቴታ አስተሳሰብ የተቃኘ እንደሆነ ብዙ ማስረጃ ይፈልጋል ብዬ አላስብም ከዚህ በላይ እና አንዳንድ ሞመንቶች ካልሆኑ በስተቀር በአጠቃላይ ዲፌንሲቭሊም ጥሩ የነበሩበት ሰከንድ ሀፍ ነው የነበረው። በተለይ አርሰናል ከሆነ ጊዜ በኋላ አቶት የነበረውን ዲፌንሲቭ ሶሊዲቲ በተወሰነ መልኩ ተመልሶ ያየንበት ሆኖ ነበር ያለፈው እና የኤዜ እና ኦዴጋርድ ፐርፎርማንስ በጣም የሚገርም ነው። ሪሌቲቭሊ ጥሩ ፐርፎርማንስ በኔ እይታ ያልነበረው የማዱኬ ፐርፎርማንስ አነስተኛ ነበር፣ በቃ ዝቅተኛ ነበር ብዬ መደምደም እንድችል ያደረገኝ ፐርፎርማንስ ነው። ሳካ ሲገባ አርሰናል ሰከንድ ሀፍ ይበለጠ ኬዮቲክ ሆኖ ነበረ፣ ኬዮስ የነበረበት ነው እና ልጁ ሊሰጣችሁ የሚችለው አንድ ነገር ምንድን ነው? ቴምፖ እንዲረጋጋ ማድረግ ይችላል እና በዚህ ሁሉ ዓመታት ውስጥ ሳካ የሚጫወትበት መንገድ ስላለ ተጋጣሚዎችም እሱን የሚጠብቁበት አመጣጥ አለ እና እሱን ለመከላከል በሚያደርጉበት ሂደት ውስጥ ወይም ጥረት ውስጥ የሚኖረውን መረጋጋት ለአርሰናል አስፈላጊ ነበር። በተለይ ቅድም ካወራሁት ከመጀመሪያው ሀሳብ ጋር ስለሚገናኝ ፊዚክሊ ኤግዞስትድ እንዳይሆኑ መረጋጋት ያስፈልጋል፣ ባላንስ መፍጠር ያስፈልጋል፣ ኮምፖዠር ያስፈልጋል። መረጋጋት ማለት ነው የሚያስፈልገው ጨዋታ። አሁን ኮንትሮል ነበረው አርሰናል እዚህ ጨዋታ ላይ እውነት ለመናገር አንዳንዴ እንዴት ነው እኛ ኮንትሮልን ዲፋይን የምናደርግበት መንገድ ራሱ ትክክለኛ ነው ብዬ አላስብም። ምንድን ነው ኮንትሮል የሚመስለን ብዙ ጊዜ ፖሴሽን የነበረው ቡድን ወይም ደግሞ በጣም ኳሱን ተቆጣጥሮ ረጅም ሰዓት የቆየው ቡድን ኮንትሮል አድርጎታል ጨዋታውን ይባላል። ትክክለኛ ሀሳብ ነው፣ ግን ኮንትሮል አደረገ እንዳጠቃላይ። ግን እንደ እግር ኳስ ኮንትሮል ለእኔ የሚመስለኝ ምንድን ነው ወይም ደግሞ መሆንም ያለበት አንተ የምታደርገውን አክሽን ብቻ ሳይሆን ተጋጣሚ ቡድን ሊፈጥር የሚችለውንም ትሬት ማጥፋት አይቻልም፣ ግን በእጅጉ ሚኒማይዝ ማድረግ የምትችል ከሆነ በቃ ዩአሪን ኮንትሮል እንደዛ ነው መባልም ያለበት። ነገር ግን ብዙ ኳስ እያያዝክ አንድ ካውንተር አታክ ወይም አንድ ትራንዚሽን የሚፈታታህና ጎል ላይ ችግር ሊፈጥር የሚችል ከሆነ ችግር ውስጥ ነህ ማለት ነው እና አርሰናል ኒውካስል ያን ያክል በኔ እይታ እንግዲህ ስታት ብዙ ለመመልከት አልቻልኩኝም፣ ግን አርሰናልን ችግር ውስጥ የከተተ ሞመንት አልነበረውም። ዊሳ የሳተው ኳስ እና ቶናሊ ከርቀት የመተው ኳስ ራያ የመለሰው ካልሆነ እሱም ፀሐዩ ስለከለለው ነው እንጂ ያን ያክል ከባድ ኳስ ሆኖ አይደለም እና አርሰናል ኮንትሮል ነበራቸው እዚህ ጨዋታ ላይ። የኔ ሪዘርቬሽን ምንድን ነው እሱን ሁሉ እንዳደረጉት ትሬቱን እንደቀነሱ ሁሉ ነገር ግን ተጫዋቾቹ ፊዚክሊ እንደዚህ ኤግዞስትድ በጣም ሳይሆኑ የሚጫወቱበት ሜካኒዝም ግን መፈጠር ይገባው ነበር ነው የምለው። ትናንትና ዲፌንሲቭሊ እኔ በጣም የወደድኩት ተጫዋች ሂንካፔ ነው። ሂንካፔ እያንዳንዱን ዱዌሎች ለማሸነፍ የነበረው ጥረት ፊዚካል ነው። የሱ ትንሽ እንግዲህ መጥፎ ሊባል የሚችለው ነገሩ በማጥቃት የሚሰጠው ኮንትሪቢዩሽን ነው። ነገር ግን የትናንቱ ጨዋታ ላይ መከላከሉን ይበለጠ ስትሮንግ እንዲሆን አድርጎታል። 15 ዲፌንሲቭ አክሽኖች ነበሩት፣ 9 ዱዌል አሸንፏል፣ 5 ክሊራንስ ነበረው፣ 4 ኢንተርሴፕሽንስ ነበሩት እና ጎል እንግዲህ ማን ኦፍ ዘማቹ እሱ ይባል አላየውም። በእርግጥ ግን መባል ሊገባው ይችል ነበር። በጣም በጥሩ ሁኔታ ተከላክሎ አርሰናልን ወደ መሪነት እንዲመጡ ያደረገ ተጫዋች ስለሆነ ማለት ነው። በአጠቃላይ አርሰናል
ሰከንድ ሀፉና ፈርስት ሀፉ የተለያየ፣ ፈርስት ሀፉ የበለጠ ለማጥቃት የተሞከረበት ነገር ግን እድሎችን ያልተጠቀሙበት፣ ሰከንድ ሀፍ ከኳስ ውጭ አፈግፍገው በደንብ የሚኖሩትን እድሎች በካውንተር አታክም የሚገኙ ከሆነ አንዳንድ ሞመንቶች ነበሯቸው። ዮኬሬስ ፓስ ሲያደርግ የተሳሳተው፣ ሌሎችም አንዳንድ ነበሩ ሊያጠቋቸው የሚችሉ እድሎች ነበሩ እና እንደዛ ነበር በአጠቃላይ የነበረው። የሂንካፒ ፐርፎርማንስ በጣም አስገራሚ ነበር። ትናንት አርሰናል ማሸነፉን ተከትሎ በአንድ ሲዝን ብዙ ጨዋታዎች ላይ በማሸነፍ ወይም ደግሞ ብዙ ጨዋታዎችን ያሸነፉበት ሲዝን የነበረው 2001-2002 በ60 ጨዋታ 39 ዊን የነበራቸው ጊዜ ነው በአርሰን ቬንገር ስር። እሱም ትናንትና መጋራት ችለዋል። ባነሰ ጨዋታ ሊሆን በ56 ጨዋታ 39 ማሸነፎችን ወይም ዊን እንዲኖራቸው ሆኗል። ይህ ትልቅ ነገር ነው። አርቴታ እንደሚተቸው ሁሉ ደግሞ ክሬዲት ሊሰጠው የሚገባ ብዙ ጨዋታዎችን ያሸነፈበት እንዲሆን ሆኗል። ኒውካስል ለወራጅ ቀጠናው እንደውም ይቀርባል። አሁን ወደ ቶፕ ፋይፉ ከሚያደርገው ጉዞ ይልቅ ለወራጅ ቀጠናው በ8 ነጥብ ምናምን ነው እንደዚህ የሚርቀው። ቶፕ ፋይፎቹን እንደውም ይሄ ወደ ቻምፒየንስ ሊግ ዞን የሚያስገባውን ኦልሬዲ እንደማይገባ ይታወቃል። 16 ነጥብ ይርቃል እና ለኒውካስልም ጥሩ ጊዜ አይደለም። በአጠቃላይ ትናንት የነበራቸው ጨዋታ ማለት ነው። ኤዜ ከ2022-23 ሲዝን ጀምሮ እስካሁን ድረስ ከፔናልቲ ቦክስ ውጪ ብዙ ጎል ያስቆጠሩ ተጫዋቾች ውስጥ ቀዳሚው ነው። 10 ጎሎችን ማስቆጠር ችሏል። በጣም ጥሩ ፐርፎርማንስ ነው የነበረው እና አሁን ጉዳቱ ቀላል እንደሚሆን ይጠበቃል። ሲሪየስ ነገር የለውም። የሃቨርትስም እንደዛው እና አርሰናል እነዚህን ተጫዋቾች ማጣት አሁን በጣም ችግር ውስጥ ሊከተው የሚችልበት ጊዜ ላይ ነው የደረሰው። ሁለቱንም ፊት መሆን ያለባቸው ለቀሩት ጨዋታዎች አርሰናልን ግልጋሎት የማይሰጡት ከሆነ በዋንጫው ፉክክር ላይ የሆነ ነገር ተጽዕኖ እንዳያሳድርበት የሚፈራበት ሲዝን ሆኗል እና ይበለጠ ከጉዳት ቢጠበቁለት ለአርሰናል ይበለጠ ጥሩ ይሆናል ተብሎ ይታሰባል። ዱዌሎቹ ላይ ግን የነበራቸው ፐርፎርማንስ ጥሩ ነበር ለማለት ይቸግረኛል። የዮኬሬስም የሃቨርትስም እና በጣም ቻሌንጂንግ ነበረ። የኒውካስል ታውቋቸዋላቸው፣ ረጃጅሞች ናቸው፣ ፊዚካል ናቸው። ዱዌሎቹ ላይ ከነሱ በልጦ መገኘት የሚያስቸግር ነገር ስለሆነ ማለት ነው። የአርሰናልም ኤክስጂ የወረደበት አጨራረሳቸውን ማስተካከል የነበረባቸው ጨዋታ ነበረ። ሊገቡ የሚገቡ ኳሶች ነበሯቸው እውነት ለመናገር እነሱን ሁሉ መጠቀም ይበለጠ እድለኛ አሁን ማርጅኑ ስለጠበበ ሁሉንም ጨዋታዎች የማሸነፍ ግዴታ ውስጥ እየከተታቸው ስለሚሄድ ማለት ነው። ማሸነፍ ሲደመር ጎል ጨዋታዎቹን ማሸነፍ ሲደመር ጎል ይበለጠ ለዋንጫው ስለሚያቀርብ ማለት ነው። በአጠቃላይ ጨዋታው እንደዚህ ነበር በእኔ እይታ። አርሰናል ከፉልሃም ጋር ቀድሞ የሚጫወት ይሆናል። እሱን ደግሞ ካሸነፈ 6 ነጥብ ይሆናል። የበለጠ ፕሬሸሩ ሲቲ ላይ ይሆናል። ጨዋታዎቹን ቀጥለው የሚደረጉትን እስቲ ደግሞ አብረን የምናይ ይሆናል። ሰብስክራይብ ማድረግ አትርሱ። ቴንኪዩ